እንትን ካደረግን በሚኒስትርም ደረጃ ምክንያቱም ዞሮ ዞሮ እንደዚህ አይነት ነገሮች መልሶ ለህዝብ በጣም እነሱም አዌርነስ ስለሚያደርጉት ህዝቡም የቱ ጋር እንዳለ አሁን በደንብ ስለተረዱ ድሮኛም ጭምር ስናቀው ቲክቶክ እኮ ሲባል የልጆች መጫወቻ እንዲሁ ብልግናና መጥፎ ነገሮችን ብቻ የምንሰማበት መስሎ ስለሚታየን እኛም ሸሽተ ነው ያለው። ዳስ ዋይ የሁሉ ስራ እየተሰራ የፎሎወራችን እንኳን ያለበት መጠን በዚህ መንገድ መሆኑ። ስለዚህ አሁን ደግሞ ባለን ነገር ህዝቡንም መልእክትም ለማስተላለፍ በቀጥታ የምናገኘው ከሜን ሚዲያ ባለፈ ይሄ ነው። ስለዚህ በደንብ ፕሮግራም አድርገናቸው ይሄ ነገር ተቀርጾ ሙኒትም አዚዛም ሌሎቻችሁም በደንብ ተሰባስበው በተለይ ደግሞ በአረብ ሀገር ላይ በእንደዚህ አይነት በስደት ላይ ባሉ እህቶቻችን ላይ ለሚደርሱ ነገሮችን ቁርጠኛ ምላሽ ኤጀንሲዎችን በራሳቸው አዌርነስ የሆኑ የዚህን ያህል ድረስ ነገር ከሆነ በየነገሩ ሁሉ የሚደረጉ ነገሮች መስመር እንዲይዙ ስርዓት እንዲይዙ ህግና ስርዓት እንዲኖረው ሁሉም መብትና ግዴታውን እንዲያውቅ የሚያደርገን ይሆናልና ከስም መጥራት ባለፈም መጥተው እንዲገኙ ማድረግ የምንችልበት ነገር ሶሻል ሚዲያቸውንም እነሱ እንትን አድርገው ጥያቄዎች የሚቀመጡበት ምን የሚደረጉበት አድሬስ የሚደረግበት እያንዳንዱ ነገር ሁሉ ክሬት እንዲያደርጉ ማድረግ እንችላለን። ቴንኪዩ ካሊድዬ። በነገራችን ላይ ማድረጋችን አይቀርም። ቅድም ተነስቶ ነበረ የእውነት እንደነ ሙኒት እንደነ ሳርዬ አዚዛ እነ መሲ ብሪጅስቶን እነ ሀቢባም ሌሎቹም ልዩ የሆነ ፍቃድ ከሚያስፈልጋቸው በአካል ተገኝተው ህይወታቸውን መስዋዕትነት የሚሰጡ ጭምር ናቸውና እሱንም እንዴት ይቻላል ብለን መጠየቃችን አይቀርም። እኔ ከመጠየቅ ወደኋላ ስለማልን ለምን እነዚህ ልጆች ልዩ የሆነ መታወቂያ ልዩ የሆነ ድንገት ፖሊስ እንኳን ቢመጣ በኢትዮጵያ ከለላ የሚኖራቸው ስራቸው መልካም ቢሆንም አንዳንድ ጊዜ የት ቦታ ላይ እንደሚጋጩ አያውቁትም። ትላልቅ ባለስልጣን ቤት የገቡ ልጆች ሊሆኑ ይችላሉ። ችግሩ የሚፈጠረው እንዴት እንደሆነ ዛሬ እንኳን አይተነዋል። ማዳሟ አይደለችም ያን ችግር እየፈጠረች ያለችው፣ የማዳሟ ልጅ ነች እዛ ቤት ውስጥ ያለች። አንዳንዴ ከፍተኛ ቦታ ላይ ያሉ ሰዎች ቤታቸው ውስጥ የሚፈጠረው ነገር ምን እንደሆነ ሳይታወቅ ዘለው የሚሄዱ ሰዎች አሉና ያንን እንዴት ነው በምን አይነት መንገድ በተቀናጀ ሁኔታስ ድንገት የሆነ ነገር ሲሆን ይሄ በጣም ትልቅ የሆነ ሐሳብ ነውና ወንድም ካሊድዬ እኔ ዛሬ ኮርቼ ባለው እውነት በጣም ደስተኛ ነኝ። ለምን ጭንቀት ላይ ነው ያደርኩት። በዚህ ሁኔታ ትንሽ ብቆይ እዛ ቦታ ላይ ላይቭ ገብቼ ይሄው ምን ኢትዮጵያ ውስጥ ብዬ ደግሞ ለፍልፌ ዛሬ እኔን ነበረ የምጠይቁት። እኔ ግን ያው እግዚአብሔር ይወደኛል አመስግኜ የእውነት ደስ ብሎኝ ነገ ከነገ ወዲያም ተስፋ እንዳለን አምኜ ነው የመጣሁትኝና ይሄ ቀላል አይደለም። የሰው ነፍስ ለማዳን ሲባል ዘለው የሚገቡ እህቶቻችን ፕሮቴክሽን እንዴት ነው ሊያገኙ የሚችሉት? ከነሱ ከሰራተኛና ክህሎት ምክንያቱም ከኤጀንሲ ጀምሮ ጥቅማችን ተነካ የሚሉ አንዳንድ ሰዎች የሚያመጡባቸው በጣም ብዙ ከባድ ነገር አለና ይሄንን እንዴት አድርገን ብለን ዲስከስ ማድረግ አሁን ያልከውንም የሶሻል ሚዲያውንም በትልቁ ሁኔታ ያለውን ነገር እናያለን። ለምን ዛሬ ያየሁትን ያን ስሜት ስለሆነ ከምር ከኛ በላይ ስሜቱ የሚጋባ ስለነበረ ያን ስሜት አይቼዋለሁኝና ካሊዶ ከልብ አመስግኜ የድሬዋንም እንግዲህ ይቅርታም ጠይቄ ነው። በነገራችን ላይ ከዚህ በፊት ከደረሰብን አንጻር መስመር ልታስቀይረን ነው ብዬ አይምሮ ያምኖ ከኤጀንሲዎቹ አንዷ ልትሆን ትችላለች ብዬ ያው ሀቆ ለራሷ ብያታለሁና ነይ ነው ያልኳት። ትምጣ ካሊዶ ራሱ ችግር የለም ሲለኝ ትምጣ፣ ሌሎቹም ያውቋታል፣ ትምጣ የምደውልባቸውን እናያቸው ነበር ያልኩት። ልጇን ይዛ መታ በአጋጣሚ ሆኖ ደግሞ አውቃታለሁኝ። ባለፈው በተስፍሽ ልደት ጊዜም ተዋውቀናል። ልጇ ራሱ ዘፍኖልን የሚጣፍጥ ልጅ አላት። ልጅሽን ያሳድግልሽ፣ ባህሪዋ ነገሯ ሁሉ ደስ የሚል እግዚአብሔር ደጋገምክብኝ። ይህን ነገር ተወው። የህይወት ጉዳይ ስለሆነ በእንዲህ አይነት ጊዜ ነው ፍቄ ችግር የለም። በእንዲህ አይነት ጊዜ እህቷን የምትልበት ጊዜ አለ። አልስማማም። ያንን ፍቄ አውስጥቼ ጥየዋለሁ። መልካም ሰዎችን አመስግነን ዋጋቸውን ከፍ ካላደረግን እኛ ያረከስነው ነገር ሁሌ እንደረከሰ ነው። ክፉ የሚሰሩ ሰዎች ዋጋቸውን ከፍ አድርገው ነው ዛሬ ላይ በሚሊዮን የሚቆጠር ተከታይ ሲኖራቸው ቀባሪዎቻችን የሚሆኑት። መልካም የምታደርጉ ሰዎች፣ ህይወታችሁን የምትሰጡ ሰዎች፣ በጎ የምታደርጉ ሰዎች በብዙ መንገድ ላይ ጸጥ እየተባለ ነው። ማመስገን ባለመቻላችን ነው፣ ባለማክበራችን ነው።
ሐቁን ነው የምነግርሽ። ሌሎቹ በክፋት የቆሙ ለጥቅም የቆሙ እያንዳንዱን ሰው በፐርሰንት ደረጃ እየተቀበሉ የሚያደርጉ ሰዎች እርስ በርስ ህብረት ስላላቸው በክፋታቸው ልክ ስለሚተሳሰሩ መልካሞችን ሰዎች አግልለው መልካም የሚሰራ ሰው ሶሻል ሚዲያ ላይ ሊጠፋ እየሆነ ነው። እኔ አንቺን ሳመሰግንሽ ሌሎች አንቺን መሰል ብዙ ሰዎች እንዲመጡ ስለምፈልግ ነው። ካሊዶን ሳመሰግነው ካሊዶ በብዙ መንገድ እንዲኖር ስለምፈልግ ነው። አንድ ካሊድ አይደለም ኢትዮጵያ ላይ 1000 ካሊድ ያስፈልገናል። 1000 ተስፍሽ ያስፈልጉናል። አስክሬን መጣ ሲባል ማየት የማይፈልግ የሚዘገንነው ሰው አስክሬን ነጋዴ እያለ እየሰደበ ሰዎችን እያራቁ ነው። ይሄ ሐቁ መነገር አለበት። እነሱ ባመጡት መጥፎት ስም እነዛ ሰዎች እየሸሹ በመጡ ቁጥር የሚያጋጥማቸውን አናቀው። ሌላ አይደለም። እዚህ ጋር የምንመሰጋገነው ትልቅ ስራ ተሰርቶ አይደለም። ከዚህ በላይ ብዙ ነገር ሊጠብቅ ይችላል። ግን ሪል የሆነው ነገር መነገር ስላለበት ነው። ኢንሻአላህ ይሄ ነገር ወሬ ሆኖ ባልቀረ የምመኘው ይሄን ነው። ምክንያቱም ብዙ ጊዜ አውርተነዋል። በጣም ብዙ ጊዜ በብዙ አጋጣሚዎች ስሜታዊ ሆነን ብዙዎች ቃል ገብተውልናል። ነገ ካጠገባችሁ ቆመን እናንተ በምትሰሩት ስራ እንተባበራችኋለን ያሉን ብዙዎች አሉ። እኛ የገንዘብ ትብብር አንፈልግም፣ የትራንስፖርት ቤት ምናምን የሚያስፈልገን ሰዎች አይደለንም፣ ባለንበት እውቅና ስጡን ለምናደርገው ነገር ብለን ስንነሳ ብዙ ተቃዋሚዎች ነበሩን። የሰርጓ ዕለት ማስፈራሪያ የደረሳት እህታችን ነበረች። ሁሉም ያውቃታል ይመስለኛል። ሳሪን ታውቋታላችሁ። የሰርጓ ዕለት ማስጠንቀቂያ ተሰጥቷት ነበረ ሰርጓን እንደሚያበላሹት። ሌላዋ እህታችን ታስራ ነበረ። ያው እኔም በየምደርስበት ብዙ ነገር እየገጠመኝ ከስድቡም ከምኑም ብዙ ነገር እየገጠመን ብቻ ማድረግ የምንፈልገውን አላህ አግዞን አድርገናል። ለመመስገናችን ጉልበታችን ነው። አይዟችሁ መባላችን ጉልበታችን ነው። በትክክል ፍቄ ሰው አትሊስት ይሄን ነገራችን ካላህ በታች አላህ ይቀበለን። መጀመሪያ ሰውንም አስደስቸዋለሁ ብዬ ደስ ይለኛል፣ መመስገንም ይገባናል። ነገር ግን ጥቃት ከሚደርስባቸው ልጆች ጀርባ እየተጠቁ አሉ። እኛ ዛሬ ስላልተጠቃን አይደለም። የሰርግህ ዕለት ዛሬ በዚህ ጋር መጡ በዛ ጋር መጡ እያልክ ሰግተህ ሰርግህ ላይ መቆም ቀልድ አይደለም። ሄደ ሰው መለመን እባካችሁ ሰርጌ ይለፍ ከዛ እንነጋገራለን ብሎ መለመን ቀልድ አይደለም። አንድ ይሄ የታሰረችውን ታስታውሳላችሁ። ከዛም በኋላ ደግሞ ገንዘብ ተከፍሎ የወጣችውን ታስታውሳል። ብዙ አለ፣ ብዙ ነገር ሆኗልና ምስጋናው ተገቢ ነው። አለመግባባት ደግሞ ስራ ላይ ሁል ጊዜ ያለ ነው። አንተዋወቅም። በጣም በርቀት ሆነን የምንሰራ ሰዎች ነን። ትላንት እኔና እሙዬ እንኳን የምንተዋወቀው መግባባት አልቻልንም ነበር። ምክንያቱም ሁሉም በራሱ መስመር ነው። የራሳችን የደነገግነው ነገር የለንም። የምንሰራው ምንድነው በገስ ይሄ ሊያዋጣን ይችላል በሚል ስለሆነ ይሄ ማንንም አያቀያይምም። መመሰጋገኑም ደግሞ ሞራል መስጠት ነው። ልክ ነው፣ ጥሩ ነገር እያረኩ ነው ለካ የሚለውን ነገር ውስጣችን ለማምጣት ነው። ከዛ በተረፈ ግን የጠቀስነው ጉዳይ ተደግፈን ብንሰራ የኛ ናቸው የሚለን አካል ቢኖር እኛም ደስተኞች ነን። ሙሉትዬ እኔ አንድ ቃል የምገባልሽ በህይወቴ ምንም ነገሩ ዘልዬ አልገባም። ባላመንኩትን ቦታ አልገኝም። ካመንኩ ግን የህይወት መስዋዕትነት ቢሆን አደርጋለሁ። ቃል የምገባው መጠየቄን አሳውቃቸዋለሁ። መልሱ ምንም ይሁን ይህንን ጉዳይ በነገራችን ላይ ሶሻል ሚዲያ ላይ ስላወራን ኃላፊዎቹ አውቀውታል ማለት እንዳልሆነ በዛሬው ጉዳይ ነው የሚገባቸው። በዛሬው በልጅቷ ጉዳይ ኤምባሲው ያውቃል፣ ከ4-5 ሰው በላይ ያውቃል። ሶሻል ሚዲያ ያሁሉ ሰው ተንጫጭቷል። የህግ ባለሙያ ተፈልጓል። ብዙ ሰዎች ተጠርተዋል። ካሊድ ጋር ሄደን ኃላፊው ጋር ስንገባ ግን እኔ ስማቸውን ለመጥራት እየዳዳኝ ነው፣ ግን እስኪ እናስፈቅዳቸውና ማንሳት አይቀርም። ልክ እዛ ጋር አሁን አያስፈልግም። ምንድነው መሰለህ እዛ ጋር ስንደርስ ግን ያደረጉትን አንድ ነገር የምነግርሽ መረጃው የላቸው። ሲደውሉ መረጃው እንዳለ ነው። ስለዚህ እነዛ ሰዎች ጋር ሲደውሉ